አዲስ ለመጣችሁ ለመምጣትም ላሰባችሁ ይሄ እኔ የማሳያችሁ የማስተማራችሁ ትምህርት በጣም ነው የሚጠቅማችሁ። ምክንያቱም አረበኛ ወደ አማርኛ ተርጉሜ በእኛ በአማርኛ ፊደል አረበኛውን ጽፌ ነው የማሳያችሁ። በጣም እንደምትረዱ አድርጌ የሀገራቱን ባንዲራ አብሬ አድርጌ ነው እየላችሁ መጣሁ እንዲገባችሁ ብዬ ማለት ነው። ስለዚህ ይሄ ዩቱብ ቻናል ለእናንተ ስለሆነ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለእህቶቻችሁ ለመማር ለሚፈልጉ ሰዎች ሼር አድርጉላቸው ማለት ነው። አዲስ ከመጣችሁ ላይክ፣ ሰብስክራይብ አድርጉ። እሺ መጀመሪያ ጣዕም ማለት ምግብ ማለት ነው። እንዳጠቃላይ ምግቦች ምን ይባላሉ? ጣዕም ይባላሉ። ፈጡር ማለት ቁርስ ማለት ነው። ያው ጧት የሚበላው እሱ ቁርስ ፈጡር ይባላል። ገዳ ማለት ምሳ ማለት ነው። ይሄ ደግሞ 7 ሰዓት ላይ ወይንም ግማሽ ቀን ላይ የሚበላ ገዳ ይባላል። አሻ የሚባለው ደግሞ እራት ማለት ነው። ይሄ ደግሞ እንግዲህ ያው ሌሊት የሚበላ ነው ማለት ነው። ኮብዝ ማለት ደግሞ ዳቦ ማለት ነው። ጠይብ ሩዝ በአረበኛ ሩዝ ነው፣ በአማርኛ ሩዝ ነው። ምንም ልዩነት የለውም። እንዳይደናገራችሁ ብዬ ነው የሚመሳሰሉትንም አብሬ ያመጣሁላችሁ። ለሐም ማለት ስጋ ማለት ነው። ስጋ ምን ይባላል? ለሐም ይባላል በአረበኛ። ድጃጃ ማለት ዶሮ ማለት ነው። ጠይብ ድጃጅ ማለት ዶሮ። ሰመክ ማለት ደግሞ አሳ ምን ይባላል? ሰመክ ይባላል በአረበኛ ማለት ነው። ቤድ ደግሞ እንቁላል ምን ይባላል? ቤድ ይባላል። ጠይብ ጁቡን አይቤ የሚባለው ማለት ነው። ጁቡን ይባላል እዚህ ሀገር። ዝብዳ ማለት ቅቤ ማለት ነው። ዝብዳ ቅቤ ማለት ነው። ቅቤ ምን ይባላል? ዝብዳ። ሰላጣ ማለት በአረበኛም በአማርኛም ሰላጣ ነው። ልዩነት የለውም። ግራ እንዳይገባችሁ ስሙንም ፈለጋ እንዳትሄዱ ብዬ ነው። ሀሳ ማለት ሾርባ እንግዲህ ሾርባም ይባላል ሀሳም ይባላል። ጠይብ ሀለዋ ማለት ደግሞ ጣፋጭ፣ ማንኛውም ጣፋጭ ነገር ሀለዋ ይባላል። ኬክ ነው፣ ሌላ ስም የለው። ኬክ ነው በአማርኛም በአረበኛ። ብስኩት ነው በአማርኛም በአረበኛ፣ ሌላ ስም የለውም። ሽኩላታ ማለት ያው ቾኮሌት ማለት ነው። ሚላህ ማለት ጨው፣ እቺ ጨው ምን ትባላለች? ሚላህ ትባላለች። ስኳር በአረበኛም በአማርኛም ስሙ አንድ ነው፣ ልዩነት የለውም። ጠይብ ወደ መጠጦች ስንመጣ ደግሞ ማለት ውሃ ማለት ነው። ጂቢ ማ ይላሉ። ውሃ ማለት ነው። ማለት ባርድ ማለት ደግሞ ቀዝቃዛ ውሃ ማለት ነው። ልብ በሉ። ባርድ ማለት ቀዝቃዛ ውሃ። ሳኪን ማለት ደግሞ ሙቅ ውሃ ማለት ነው። ሳኪን ሙቅ ውሃ። ጠይብ ሻይ በአማርኛም በአረበኛ ሻይ ነው፣ ሌላ ስም የለውም። ቀህዋ ማለት ቡና። እዚህ ሀገር ቡና ምን ይባላል? ቀህዋ ተብሎ ይጠራል። ሀሊብ ማለት ወተት፣ የሀገራችን ወተት እዚህ ሀገር ሀሊብ ይሉታል። ጠይብ ይሄ እንግዲህ ለአዳዲሶች ነው እንጂ ነባሮች አይመለከታቸውም። ለበን ማለት እርጎ የምንለው ማለት ነው። ሀገራችን ላይ እርጎ የምንለው ለበን ይባላል እዚህ ሀገር። ጠይብ መሽሩብ ጋዚ ማለት ደግሞ ለስላሳ ያኔ እንትን የሚያቃጥል ነገር እንደ ፔፕሲ አይነት ነገር ምን ይባላል? መሽሩብ ጋዚ ይባላል።
ኩዳር ማለት ደግሞ አታክልት ማለት ነው። ፈዋኪ ማለት ደግሞ ፍራፍሬ ማለት ነው። ቱፋህ ማለት ፒም ይባላል። በቱፋህም ይታወቃል ሀገራችን ላይ። ሙዝ በአረበኛም በአማርኛ ሙዝ ነው፣ ሌላ ስም የለውም። ብርቱቃልም ያው ብርቱቃል ነው፣ ሌላ ስም የለውም። ጠይብ ኢነብ በአረበኛ ኢነብ ምንድናት? በአማርኛ ስኮን ወይን ምን ይባላል? ኢነብ ይባላል። ሌሞን ነው፣ ሌላ ስም የለውም፣ ይመሳሰላል ስሙ። ማንጋ ነው፣ የሚመሳሰላል። በጢክ የሚባል ምንድነው? ሀብሀብ፣ የሀገራችን ይሄ ቀዩ ሀብሀብ ምን ይባላል? በጢክ ይባላል። ፍራውላ ደግሞ በሀገራችን ምንድነው የሚባለው? ፍራውላ አንጆሪ ይባላል። ፍራውላ ማለት አንጆሪ ማለት ነው። ጦማጥም ያው ጦማጥም ነው፣ ሌላ ስም የለውም። ያው አንዳንዴ ይመሳሰላሉ። ስሙ ፈለጋ እንዳትሄዱ፣ ግራ እንዳይገባችሁ ብዬ ነው አመጣሁላችሁ። በሰል ማለት ሽንኩርት ማለት ነው። ሱም ማለት ደግሞ ነጭ ሽንኩርት ማለት ነው። ጠይብ ፍልፍል ማለት ደግሞ በርበሬ የሚያቃጥል ቃሪያ ሆነ ምን ሆነ ፍልፍል ፍልፍል ይባላል። በጣጥስ ማለት ደግሞ ድንች ምን ይባላል? በጣጥስ ይባላል በአረበኛ። ጄዘር ማለት ደግሞ ውዶች ካሮት ማለት ነው። ጄዘር ምን ይባላል? ካሮት ይባላል በእኛ። ጠይብ ያኔ አማርኛውን ጽፎ ስላስቀመጥኩላችሁ ቶሎ ይገባላችሁ ብዬ ተስፋ አደርጋለሁ። ከያር ደግሞ ምንድነው? ዱባ፣ የሀገራችን ዱባ ይመስለኛል፣ ግን ዱባ ብየዋለሁ። ሌላ ስም ሊኖረው ይችላል፣ ግን እንጃ። መልፉፍ ማለት ውዶችዬ ጎመን ነው። ፉል ማለት ደግሞ ባቄላ ነው። እዚህ ሀገር ባቄላ ምን ይባላል? ፉል ይባላል። ኦኬ። ምስር አደስ ይባላል። አደስ በአረበኛ አደስ ማለት የሀገራችን ምስር ማለት ነው። ዙራ ማለት ደግሞ በቆሎ። ቀማህ ደግሞ ስንዴ። ቀማህ ማለት ስንዴ ማለት ነው። ደቂቅ ማለት ደግሞ ዱቄት ማለት ነው። ይመሳሰላል ትንሽ። አሰል ማለት ማር ማለት ነው። ዘይት ነው ውዶች። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የቻናል በጣም ለእናንተ ስለሆነ አታልፉት። በቃ ላይክ እያደረጋችሁ ለፉት። ከል ማለት ደግሞ ሆምጣጤ ነገር ማለት ነው። የሚቆመጥጥ ነገር ምን ይባላል? ከል ይባላል። ተምር ነው። በእኛም በእነሱም ሌላ ስም የለውም። ሙከሰራት ማለት ለውዝ ምናምን ከለውዝ ጋር የሚበሉ የሚቆረጣጠሙ ነገር አንድ ላይ ሙከሰራት ይባላል። ፈስቱቅ ማለት ደግሞ ፒስቲሺ